ቤተሰቦች እንዴት ናችሁ? አና ፍላወሮች ነን። በእነዚህ ቆንጆ አበባዎች ምርጥ የፔፐር ቡኬ ነው ሰርተን የምናሳያችሁ። እዚህ ጋር ያዘጋጀናቸው የተለያዩ አበቦች አሉ። በእነዚህ ቆንጆ ቡኬ እንሰራለን። አብረን እንስራ። መጀመሪያ ላይ ማድረግ ያለብን ምንድነው? የአበቦቻችንን ቅጠሎችን ሾሆን እናራግፈዋለን። እያንዳንዱን አበቦች ቅጠልና ሾሆን ተጠንቅቀን እናራግፋቸዋለን። ልክ እዚህ ጋር እያደረግኩ እንዳልኩት ማለት ነው። ልክ እንደዚህ ቅጠሎቻችንን ካራገፍን በኋላ አበቦቻችንን ዙሪያውን እናጸዳቸዋለን። እያራገፍኩ ነው። ልክ እዚህ ጋር አራግፌ ጨረስኩ። አበቦችን አብድቼ ከጨረስኩ በኋላ ልክ እዚህ ጋር እንደምታዩት አሪፍ ምስል እንዲመጣልን አድርገን አበቦቻችን አሬንጅ እናደርጋለን ማለት ነው። ቀይ፣ ፒንክ ከሁሉም ጥቅ እያደረግን የሚያዘጋጁት ቀይና ፒንክ አበባ ስለሆነ ስቴፕ ባይ ስቴፕ አሪፍ ኮምቢኔሽን እንዲመጣልን አድርጌ እንደዚህ ቪዲዮ ላይ በምታዩት መልኩ አስተካክላለሁ ማለት ነው። እንደዚህ ቆንጆ ኮምቢኔሽን እየመጣልኝ ነው። አያችሁት? እንደዚህ እናስገባለን። አበቦቻችንን አስገብተን ስንጨርስ አሪፍ አድርገን ቆንጆ ሲመጣልን እንደዚህ አድርገን በኋላ ዙሪያው ላይ ማደቢያ እናደርግበታለን። ከአበባው ጋር ሊሄድ የሚችል ቆንጆ ማደቢያ እናደርግበታለን። ከዛ መጨረሻ ላይ አበቦቻችንን ሰርተፍ አድርገን ከጨረስን በኋላ ምንድን ነው የምናደርገው? ዙሪያውን በፕላስተር እናያይዘዋለን። ልክ ዙሪያውን በፕላስተር አያይዘን ስንጨርስ ደግሞ በነገራችን ላይ እግሩ እኩል አይመጣልንም። ከዛ እሱ ምንድን ነው ማድረግ ያለብን? በመቀስ እግሩን እኩል እናደርገዋለን። ቅድም እንዳልኳችሁ መጀመሪያ ላይ ዙሪያው ላይ ምን እናደርግበታለን? ማደቢያ። ከአበባው ጋር ሊሄድ የሚችል ማደቢያ ካደረግን በኋላ እንደገና ፕላስተር አድርገንበት እግሩ እኩል አይሆንም ብያችኋለሁ እና ቅድም እግሩን አንድ ላይ ምን እናደርገዋለን? እኩል እናደርገዋለን። ቆርጠ ነው እኩል አድርገን በመቀስ ቆርጠውና ልክ እዚህ ጋር እንደማደርገው አድርጋችሁ በመቀስ ትቆርጣላችሁ። ከዛ እኩል እናደርገዋለን ማለት ነው። እኩል አድርገናል። ልክ አበባችን እንደዚህ ከሆነልን በኋላ ቀጥታ ምንድን ነው የምናደርገው? ፔፐራችንን እናዘጋጃለን ማለት ነው። ከዛ ከአበባው ጋር ሊሄድ የሚችል ፔፐር ጨምጫለው ከአበባው ጋር ሊሄድ የሚችል ፔፐር አድርገን አበባችንን ራፍ እናደርገዋለን ማለት ነው። በነገራችን ላይ ፔፐር ስናዘጋጅ የአበባውን ውበት ጉልት አድርጎ እንዲያወጣልን አድርገን ነው ማዘጋጀት ያለብን። እዚች ጋር ጠርዞች እኩል እንዲመጣልን አድርጌ ከዛ በደንብ ካየሁት በኋላ ከዛ በኋላ ነው ፕላስተር አድርጌበት ጠርዝ እኩል እንዲመጣልን አድርጌ ፕላስተር አደርግበት። ልክ እዚህ ጋር እንደምታዩት ጠርዝ እኩል አሪፍ ቅርጽ እንዲዝግኝ አድርጌ በፕላስተር እያይዘዋል። ከዛ ሁለተኛ ፔፐሬንም ልክ ቅድም ያደረኩት መልኩ አድርጌ አሰናግረዋለሁ። ካዘጋጀሁት በኋላ ነው አበባውን ራሱ ማደርገው ማለት ነው። እዚህ ጋር አያችሁ ጥርሱ እዚህ ጋር ቼክ ካደረግኩ በኋላ እንደዚህ ቪዲዮ ላይ በምታዩት መልኩ አድርጌ ከዛ አሪፍ ቅርጽ እንዲመጣልኝ ያደርጋለሁ። ጫፉ ቅርጹ በአሪፍ ሁኔታ መምጣት አለበት ማለት ነው። ይህንን ካደረግኩ በኋላ አበባዬን ራፍ አደርገዋለሁ ማለት ነው። ከዛም በኋላ ቀጥታ ምንድን ነው የምናደርገው? አበባችንን አምጥተን ይባላል። ከዛ በኋላ ቅድም ያዘጋጀነው አንድ ፔፐር አለ አይደል? ልክ ዙሪያው ላይ እንደዚህ ቅርጹ ማች አድርጎ መምጣት አለበት። ልክ እንደዚህ አድርገን በፕላስተር እናያይዘዋለን ማለት ነው። በፕላስተር ጎንና ጎን እናያይዘዋለን።
አበባችን። ከዛ ሪባናችንን መቆርጠን የምናዘጋጀው ልክ እዚህ ጋር በምታዩት መልክ ቀይ ሪባን የተጠቀምኩት ልክ እንደዛ አድርጋችሁ ቪዲዮ ላይ በምታዩት መልክ ማሰር ነው ማለት ነው። እንደዚህ አድርገን በጠርፍ ላይ እንሰራለታለን። ከረባት ነገር ሰርተን እናስርላታለን ማለት ነው። ከዛን ይሄንን ካደረግን በኋላ አበቦቻችን ድምቅ እንዲሉ ምን እናደርጋለን? ጅብሶ እናስገባበታለን ማለት ነው። ከዛ በስተመጨረሻም ዙሪያው ላይ ጅብሶ ካደረግን በኋላ የአበባችንን ፋይናል ሪዛልት እናሳያቸዋለን ማለት ነው። አሁን እዚህ ጋር እኔ ዳርዳሩ ላይ ጅብሶ ያስገባውበት ነው። ጅብሶ ካስገባውበት በኋላ እንዴት ቆንጆ አበባ እንደሆነ አሳያቸዋለሁ። ዳርዳሩ ላይ ቆንጆ እንዲሆንልን አያችሁት? ቆንጆ እይታ እንዲኖረው ዙሪያው ላይ ጅብሶ እናስገባበታለን ማለት ነው። በዚህ መልኩ ጅብሶ ካስገባም በኋላ መጨረሻ ላይ አበባችን እንዴት ቆንጆ እንደምትሆን አሳያችኋለሁ። አያችሁት? ምን የመሰለች ቆንጆ አበባ መስራት እንደቻለ ይህንን የመሰለ ቡኬ ሰርተናል ማለት ነው። አሁን ደግሞ ወቅቱ የምንድነው የተመራቂ ስለሆነ ከፈለግን ኮንግራ ሚል ቶፐር አድርገን እንደዚህ አይነት ቆንጆ የግራጁዌሽን ቡኬ ሰራን ማለት ነው።